እናንተ አሁን ይሄ ሰፈራ ነው ቢባል ማን ያምናል? እዩት እዩትማ እዩት እንዴት ያምራል! አያችሁት? ይሄ ሰፈራ በቃ ምን ይመስላችኋል? ሰፈራ ይባላል። እንግዲህ ለማታውቁት እንዴ ማንም አንድ አመት ባልሞላ ውስጥ ይሄ ሁላ ማሻአላህ እስኪ ግትስቁንና እንዴ ገረመኝ ወላሂ። እንዴ እንኳን ነበር የሚዛሬ ነው ማሻአላህ። እኔ እንጃ ከ3 ወር በፊት መጥቼ ነበር። እንግዲህ በ3 ወር ባለው ልዩነት እንደዚህ መዝናኛዎችስ እንዴት እንደተስተካከሉ ይኸው ድልድሉ ፊት ነው ያለው። ማሻአላህ ሹፍ እዩትማ የሰው ብዛት። መገናኛ አዲሱ መገናኛ በሉት በቃ ሰፈራ አዲሱ መገናኛ በሉት። የመንገዱ ጥራት የእግረኛው መንገድ የታክሲ ዋው ሰፈራ ሲባል ዝም ብሎ ነበረ በፊት። ያው ስናየውም ብዙም አልነበረም። ማሻአላህ ቡቱኮች ምናምን ንገርማችሁ በቃ ሁሉም ነገር እዚህ ግዥም ቤት ርካሽ ነው፣ ክራዩም ርካሽ ነው፣ ቤቱም ሁሉም ነገር ጽድት በቃ ዱካኖቹ ሱቆቹ ራሱ ርካሽ ናቸው። ብዙም ውድ አይደለም። ማሻአላህ አያችሁት የሰው ብዛት እንዴት እንቅስቃሴ እንዳለ ወላሂ። በቃ እኔ እውነት መገናኛ ነው የመሰለኝ። እኔ መገናኛ ያለሁ ነው የመሰለኝ። ማሻአላህ ሁሉ ሰው እዚህ ነው ያለ። ዋው ጀሞ እያልን የምን ጀሞ ነው? የምን ጀሞ አመጣችሁ? የሰው ብዛት ኧረ ማሻአላህ ቢስሚላህ